ዣን ቫልዣ ምንዱባን ውስጥ ዣን ቫልዣ ታሪኩ ከኛ ጋር የሚሄድ ነው። መጀመሪያ እኮ ታሪኩ ሲጀምር የእህቱ ልጆች ራባቸው፣ እሱም ራበው። ዳቦ ቤት ሄዱ፣ መስኮት ሰብሮ ዳቦ ስለሰረቀ ነው የታሰረው። ከዛ ደግሞ ከእስር ቤት ለማምለጥ ሲሞክር ተይዞ እንደገና ስንት ዓመት ታሰረ። ከዛ በኋላ ደግሞ እኛ የተባረኩ ቄስ ዕቃ ሰርቋቸው ሲሄድ ፖሊስ ይዞት ሲመጣ ልጄ የረሳኸውን ዕቃ ልትወስድ ነው የመጣው? ይሄኛውን እኮ ሰጥቼህ ነበር፣ ምን ነው ይሄኛውን ታውቀው? እኔ እኮ ሰጥቼው ነው፣ ሰርቆ አይደለም፣ ልቀቁት ብሎ የቀረውንም የሻማ ከብር የተሰሩ የሻማ ማብሪያ ሰጥተውት ከዛም ወዲህ ሰይጣን የነበረው ዣን ቫልዣ መንፈስ ቅዱስ ሆነ። ይሄ ምን ማለት ነው? ደግ ስራ አሁን ከኛ ህይወት ጋር ተዛመደ ማለት ነው። ሰዎቹ ልክ ከዕለት ህይወታቸው ጋር ሲያዛምዱት ቅድም ይኮረኩራቸው። የኛ የምናውቀው ሰው ይመስላል ይላል። ለምንድን ነው? ከዕለት ህይወታችን ጋር ስለሚዛመድ። ይህንን ሰዎች ይነግሩኛል።